ሰላም እንደምን ሰነበታችሁ ውድ የተከበራችሁ የኢትዮ 80 ቤተሰቦች። ዛሬ ዋና ዋና ርዕሰ ጉዳዮችን ይዘንላችሁ መጥተናል። ጋዜጠኛ ተስፋዬ ገብረአብ ከዚህ ዓለም በሞት ተለየ። ፖሊስ መዓዛ መሐመድን ከህወሓት ተልዕኮ በመቀበል ወንጀል ጠርጥሮ እየመረመራት እንደሚገኝም አሳወቀ። ዘላቂ ሰላም የሚረጋገጠው የህወሓት ግብዓት መሬት ሲፈጸም ብቻ ነው ሲል ኢዜማ በመግለጫው አሳወቀ። የአማራ ክልል ጦርነት ለደረሰበት ኪሳራ ከፌዴራል መንግስት ማካካሻ ሊጠይቅ እንደሆነም ተገለጸ። ቅዳሜ ታኅሳስ 16 2014 ታዋቂው ጋዜጠኛና ደራሲ ተስፋዬ ገብረአብ በ53 ዓመት ዕድሜው ከዚህ ዓለም በሞት መለየቱ ተሰምቷል። ቢቢሲ ቤተሰቦቹን ጠቅሶ እንደዘገበው ተስፋዬ ገብረአብ ለወራት በህመም ላይ ቆይቶ ኬንያ ዋና ከተማ ውስጥ ሕክምና በመከታተል ላይ ያለ ትላንት አርብ ከሰዓት በኋላ ታኅሳስ 15 2014 ማረፉ ታውቋል። በፖለቲካ ቀመስ በስነ ጽሑፍ ስራዎች በስፋት የሚታወቀው ተስፋዬ ነሐሴ 22 1960 ከኤርትራውያን ቤተሰቦቹ በአዲስ ከተማ በስተምስራቅ 40 ኪሎ ሜትር ያህል ብቻ ርቃ በምትገኘው በቢሾፍቱ ከተማ ነበር ተወልዶ ያደገው። ቤተሰቦቹ መነሻቸው ኤርትራ ሲሆን ከኤርትራ ድባሯ ወደ መሃል አገር በመምጣት ኑሯቸውን ቢሾፍቱ ላይ ያደላለው ለዓመታት በመኖር ልጆችን አፍርቷል። በተለይ ከገዢው ኢህአዴግ ፓርቲ ጋር ጥብቅ ተስፋዬ ገብረአብ በተለይ ከገዢው ኢህአዴግ ፓርቲ ጋር ጥብቅ ቁርኝነት የነበረው እፎይታ መጽሔትን በመምራት ይታወሳል። ደራሲ ተስፋዬ ገብረአብ የእፎይታ መጽሔት ዋና አዘጋጅ በነበረበት ወቅትም እሱ በወጣትነት ጊዜው የገጠመው የአሳታሚ እጦት ችግር ለመቅረፍ በሚል የበርካታ ወጣት ደራሲያን ስራዎችን በማሰባሰብ በተከታታይ ቅጾች ስራዎቻቸው እንዲታተም እድል ከፍቶም ነበር። በዚህም ተስፋዬ እፍታ በሚል ርዕስ በሁለት ተከታታይ ዓመታት 5 ቅጾችን በማሳተም ለንባብ አብቅቶም ነበር። ተስፋዬ በኢትዮጵያ ሳለ ከጋዜጠኝነት ሙያ ጎን ለጎን መጽሐፍቶችንም እያሳተመ ሲሆን የጋዜጠኛ ማስታወሻ፣ የደራሲው ማስታወሻ እና አወዛጋቢ የነበረው የቡርቃ ዝምታ የተሰኘው ረጅም ልብ ወለድም ተጠቃሽ ናቸው። የአዲስ አበባ ፖሊስ ከ2 ሳምንት በፊት በቁጥጥር ስር የዋለችው የሮሃ ቲቪ መስራች መዓዛ መሐመድን ከህወሓት ተልዕኮ በመቀበል ወንጀል ጠርጥሮ እየመረመራት እንደሚገኝ አሳወቀ። ፖሊስ ኮማንድ ፖስት ስር ስለምትገኝም ፍርድ ቤት ማቅረብ እንደማይችልም ገልጿል። ፖሊስ ይህንን ያለው መዓዛ መሐመድ ታኅሳስ 14 2014 ለፍርድ ቤት በጻፈችው የአቤቱታ አዲስ አበባ ፖሊስ ያለአግባብ አስሮኛል ማለቷን ተከትሎ በሰጠው ምላሽ ነው። ፖሊስ ለፍርድ ቤት በሰጠው ምላሽ መዓዛ መሐመድ ለምን በቁጥጥር ስር እንደዋለችም አብራርቷል። ፖሊስ በደብዳቤው ለመዓዛ እስር ምክንያት የሆነው በሕዝብ ተወካዮች ምክር ቤት በሽብርተኝነት የተፈረጀውን ህወሓት በመደገፍና ተልዕኮ በመቀበል የተለያዩ ሐሰተኛ ያላቸው የሕዝብና መንግስትን የሚያለያይ የህብረተሰብን ጤናማ እንቅስቃሴ የሚያውክ እንዲሁም በመንግስት ላይ ጥርጣሬ የሚፈጥር መረጃዎችንና በርካታ የሕዝብን ለህውከትና ብጥብጥ የሚያነሳሱ መልእክቶችን በማስተላለፏ ነው ብሏል። መዓዛ መሐመድ በአዲስ አበባ ፖሊስ ኮሚሽን ስር በሚገኘው 3ኛ ፖሊስ ጣቢያ ታስራ እንደምትገኝ ከዚህ ቀደም ቤተሰቦቿ በመገናኛ ብዙሃን ገልጿል። መዓዛ መሐመድ በቁጥጥር ስር ከመዋሏ በፊት ተሰራበት ከነበረው ሮሃ ቲቪ የተሰኘው የበይነመረብ መገናኛ ብዙሃን በፊት አባይ የተባለ መገናኛ ብዙሃን በምታቀርባቸው ዝግጅቶች በስፋት ትታወቃለች። ዘላቂ ሰላም የሚረጋገጠው የህወሓት ግብዓት መሬት ሲፈጸም ብቻ ነው ሲል የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ በወቅታዊ መግለጫው አሳውቋል። ፓርቲው በዚሁ መግለጫው በጦርነቱ በርካታ ኢትዮጵያውያን ህይወታቸውን የገበሩ በመሆናቸው ለነጻነት የተከፈለ ታላቅ መስዋዕትነት ነው ብሎታል። አያይዞም ከዳር እስከ ዳር ሆ ብሎ የተመመው ባለ ሀገር ሊያየው የሚፈልገው ዘላቂ ሰላም መረጋገጥ የሚቻለው ጠብጫሪ ነው ያለው ህወሓት ለአንዴና ለመጨረሻ ጊዜ ተደምስሶ ግብዓት መሬቱን በመፈጸም ከዚህ በኋላ በምንም መልኩ የሀገር ስጋት መሆን እንዳይችል መደረግ ሲቻል ብቻ እንደሆነም ገልጿል። በሌላ በኩል ኢዜማ ስለ ጦርነት ድርድርና አገራዊ ምክክር ተደበላልቆ እየወጣ ነው ያለውን መረጃ መንግስት እንዲያጣራም
ፓርቲው የታቀደው አገራዊ ምክክር ከጦርነቱ ጋር ሳይደበላለቅ ለብቻው በጥንቃቄ ታይቶ በችኮላና በጥድፊያ እንዳይከናወን ሲል አጽንኦት እንዲሰጠውም ጠይቋል። ኢዜማ በመግለጫው የትኛውም ሂደት ስንከተል ሕዝባችንን የደረሰበትን መከራ እና እያለፈበት ያለውን ሰቆቃ ያገናዘበ እንዲሆንም መክሯል። ዜጎች ከደረሰባቸው መከራ የሚያገግሙበትን ስራ መስራት የመንግስት ወቅታዊ ተቀዳሚ ስራ ሊሆን ይገባልም ያለው ፓርቲ በገባንበት መንገድ ለመውጣት ከመጣደፍ እንድንቆጠብ ሲል መልእክቱንም ሰዷል። ኢዜማ በተጨማሪም መንግስት ሊያቋቁመው በሂደት ላይ የሚገኘው ሀገራዊ የምክክር ኮሚሽን የቀጣይ የምክክር የመጀመሪያ አድርጎ በመውሰድ የሚመለከታቸው ባለድርሻ አካላት መግባባት እንዲደርስ ተገቢውን ጊዜ በመስጠት ረቂቅ አዋጁ ላይ ምክክር እንዲደረግ ምክር ቤቱ እድል እንዲሰጥም ብለዋል። አክሎም ይህን ማድረግ የሀገራዊ ምክክር ኮሚሽን ከመንግስት ጣልቃ ገብነት ገለልተኛ እንዲሆን ወሳኝ ምዕራፍ መሆኑንም ጠቅሷል። በትግራይ ክልል የተጀመረው ጦርነት ወደ አጎራባች ክልሎች ሲዛመት በህወሓት ኃይሎች ውድመት ያስተናገደው የአማራ ክልል በጦርነት ለደረሰበት ኪሳራ ከፌዴራል መንግስት ማካካሻ ሊጠይቅ እንደሆነ ተናግሯል። የክልሉን ኮሚኒኬሽን ቢሮ ኃላፊ ግዛቸው ሙሉነህን የጠቀሰው ሪፖርተር ጋዜጣ የአማራ ክልል በተለያየ ዘርፎች ለደረሰው ውድመት ማካካሻውን ለመጠየቅ ጥናት ላይ ይገኛል። ክልሉ ከዚህም ቀደም በጤና ዘርፍ ለገጠመው ውድመት ብቻ 2 ሚሊዮን ብር መጠየቁ የሚታወስ ነው። የአማራ ክልል ህወሓት ኃይሎች ይዘዋቸው በነበሩ አካባቢዎች በሰውና ንብረት ላይ የደረሰውን ጉዳት የሚያጠና ቡድን ማሰማራቱንም ተናግሯል። ጥናቱን የሚያስተባብረው የክልሉ ፕላንና ልማት ቢሮ ሲሆን ከክልሉ መስሪያ ቤቶች ብቻ 120 የሚጠጉ ባለሙያዎች የተሳተፉበት የተለያዩ የሙያ ስብጥሮች ያሉበት ቡድን በክልሉ የደረሰውን አጠቃላይ ጉዳት ለማጥናት ተሰማርቷል። ከጥናቱ በኋላ ግምቱ ይፋ እንደሚደረግ የገለጹት የኮሚኒኬሽን ኃላፊው በርካታ ቢሊዮን ብር ሊሆን እንደሚችልም አመላክተዋል። የአማራ ክልል መንግስት በጥቅምት ወር ማገባደጃ የህወሓት ኃይሎች ድንበር ተሻግሮ የተለያዩ አካባቢዎችን መቆጣጠራቸውን ተከትሎ በስሩ የሚገኙ የመንግስት ተቋማት አገልግሎታቸውን አቋርጦ በጀት ጨምሮ ሁሉንም ነገር ለጦርነት እንደሚያውሉ ወስኖ እንደነበርም አይዘነጋም።